የመጣሁት ከሸካ ዞን ነው። የመጣው ከደቡብ ምዕራብ ኢትዮጵያ ነው የመጣው። ከምዕራብ ኦሞ ዞን ነው። ከደቡብ ምዕራብ ከሸካ ዞን ነው የመጣሁት ከጉራጌ ዞን ነው። ደቡብ ምዕራብ ኢትዮጵያ ምዕራብ ኦሞ ዞን ውስጥ ነው የመጣሁት። እንኳን ለ20ኛው ብሔር ብሔረሰቦች ቀን በሰላም አደረሳችሁ በድጋሚ ማለት ፈልጋለሁ። በመቀጠል አቀባበሉ ደስ የሚል በጣም ጥሩ የሆነ ምንም ያላጣንበት ሁሉም ነገር የተሟላ ከፍራፍሬውም ከባህል ምግቡም ሁሉም የተሟላ ነገር ደስ በሚል ሁኔታ አቀባበል አድርገውልናል። በጣም ተመችቶናል። መስተንግዶ በጣም ምርጥ ነው። ከተማው ውበቱ ደግሞ ጨምሯል። በጣም ደስ ብሎናል። እንኳን ስናያችሁ በጣም ደስ ከተማውን ስናይ በጣም ደስ ብሎናል። የዛሬው ለክብብሎ በጣም ደስ ብሎናል። እንግዲህ ክብብሎ ያው ዛሬ በጣም አደስቶናል። በጣም ነው ደስ ያለኝ ከምለው በላይ ማለት ነው። እኔ እንጃ ቃላት ያጥርብኛል። ድሮም አንድ ላይ ነበር ደቡብ ላይ በነበረ ሰዓት፣ አሁንም አንድ ነን። ደግሞ መጀመሪያ እንደተቀበላችሁ እያማረ እስከ መጨረሻው እንዲውብ ሆኖ እንዲያልቅ ምኞቴ ነው። በጣም ነው የምናመሰግነው ከልብ እውነት የሀዲያን ህዝብ በጣም አቀባበሉ በጣም አሳምሮልናል። በጣም ኮርተንበታል። በጣም ደስ ብሎናል። ምግቡ በጣም ደስ ብሎኛል። አይብም ብዙ ቆጮ ምናምን ቅልቅል ስላለበት በጣም ደስ ብሎናል። የባህሉ ምግብ በጣም የሚደነቅ ነው። ለኢትዮጵያ ህዝብ በዓሉን ሁልጊዜ በቃ በየአመቱ ጓጉተን የምንጠብቀው በዓል ነውና ጥሩ በሆነ ባህሉን በማስተዋወቅ ሁሉም ኃላፊነቱን ተወጥቶ በሚገርም ሁኔታ በዓሉ እንዲያጠናቅቅ አሳስባለሁ። እንግዲህ ከዚህ ጀምሮ እንዳየው ከሆነማ በጣም ክብሉ በዚህ የሚከተል ከሆነ በጣም እኛ ነው የሚያደስተው ነው። እንግዲህ ከታይ የመቱ ደግሞ በዚህ አከሪ የሚከር ከሆነ ከመጨረሻ ድረስ ከሆነ በጣም ህብረተሰቡና የዚህ መንግስት የዚህ የሆሳዕና ከተማ አስተዳደር በጣም እኛ ነው ያደሰተናለን። ያው በዚህ ከትሎ ከሆነ እኛ እንግዲህ ደስታችን አናከም እንግዲህ ብቻ እንግዳ ተቀባይ ነው ተቀብሎናል። እንደተቀበለን እንደዚሁ እንዳማረ ውብ እንደሆነ እንዲያልቅ እመኛለሁ፣ አስተላልፋለሁ። የሀዲያን ህዝብ እንኳን አደረሳችሁ ለማለት ፈልጋለሁ። የኢትዮጵያ ህዝብን እንኳን አደረሳችሁ ለማለት ፈልጋለሁ። በጣም ደስ ብሎናል። ደስታችን እንዲሁ እንዲቀጥል እፈልጋለሁ። ከዚህ አሁን እግዚአብሔር እንደው ጠብቆልን እስከሚያልቅ ድረስ ህዝቡ በዚህ ከቀጠለ እስከ መጨረሻ እኔ በጣም ደስ ነው የሚለኝ። በዚህ የሚቀጥል ከሆነ እስከ መጨረሻው እንደዚህ ያለ የሰው ገና ባይሰጡና ባንበላ ፈገግታቸው ራሱ በጣም ደስ ብሎ ነው። በጣም ከውጭ አትራክት ያደረገን ነው ወደዚህ የገባ ነው። በጣም ደስ የሚል ነው። Thank you.